ሃይ እንዴት ናችሁ? የስትራክት ኤክሴል ቻናላችን ተከታታዮች አዲስም ለሆናችሁ እንኳን ደህና መጣችሁ ወደ ቻናላችን። በባለፈው ቪዲዮ በአንድ የኤክሴል ውስጥ የሚገኝ ቴክስት ላይ ስፔስ እንዴት እንደምንጨምር አይተን ነበር። ነገር ግን እኛ የምንፈልገው ተቃራኒ ቢሆንስ? ያ ማለት በአንድ ሴል ውስጥ ያለ ቴክስት ላይ ከምንፈልገው ቁጥር በላይ ስፔሶች በስተውስ ቢሆን ያን ማስተካከል እንደምንችል በዚህኛው ቪዲዮ እናያለን። የኤክሴል ዳታችሁን በዚህ መልኩ ከከፈታችሁ በኋላ ኤክሴል ዳታችሁ ይህን የሚመስል ከሆነ ይህ ትሪክ በደንብ ይጠቅማችኋል። ተከታተሉ። እኛ ማስተካከል የምንፈልገው ሴል ላይ ክሊክ በማድረግ የኮሎናል ካራክተርን በመጀመሪያ እናስገባለን። ያ ማለት ኤክሴል ፋንክሽን ልንሰጠው እንደሆነ ማወቅ ይጀምራል ማለት ነው። ከዛም በኋላም በኪቦርዳችን ላይ ትሪም የሚለውን ቃል እንጽፋለን። ከዛም በኋላ ታብን በመንካት ወደ ፎርሙላው እንገባለን ማለት ነው። ከዛ ፎርሙላው ላይ ቴክስት የምትለዋ ቦልድ ሆና ትታየናለች። ያ ማለት ቴክስቱ ያለበትን ሴል እንድንሰጠው እየጠየቀን ነው ማለት ነው ኤክሴል። ከዛ ሄሎ ወርልድን እንመርጥለትና ቅንፋችንን መልሰን እንዘጋለን። በማንኛውም ፋንክሽን መጨረሻ ላይ ቅንፋችሁን መዝጋት እንዳትረሱ። ከዛም በኋላ በኪቦርዳችሁ ላይ ኢንተርን በመንካት እንደዚህ የሄሎ ወርልድ ላይ የነበሩትን ስፔሶች በቀላሉ ማስወገድ እንችላለን ማለት ነው። ለቀጣይ ወደ ስር ላሉ ሮዎች ይህንን ተመሳሳይ ፋንክሽን መድገም ከፈለጋችሁ በዛው ሴል ላይ በስተቀኝ በኩል ጠርዝ ላይ ማውዛችሁን በማስጠጋት ሊፍት ክሊክን በመጫን ድራግ ማድረግ ትችላላችሁ። በዚህን ጊዜ ተመሳሳይ ፋንክሽንን በመጠቀም ከስር ላሉት ሮዎች አንድ አይነት የሆነ የስፔስ አወጋገድ መንገዶችን ያደርግላችኋል። ትሪም ፋንክሽን አላስፈላጊ ኤክስትራ ስፔሶችን በማስወገድ አንድ ስፔስ ብቻ በቴክስቶቹ መሃል በማስቀረት ዳታችንን ያስተካክልልናል ማለት ነው። በነገራችን ላይ እዚህ ጋር የምታዩት በአንድ ሴል ውስጥ ወይም ቢበዛ 3 ሴል ውስጥ ያለ ዳታ ስለሆነ ይህን ለማስተካከል ፎርሙላውን መጠቀም የግድ ላይሆን ይችላል። ጥያቄው ግን እሱ አይደለም። ምናልባት ዳታችን በዚህን ያህል መልኩ በጣም ብዙ ቢሆንስ? ለእያንዳንዱ እንዴት ነው የምናስተካክለው? ለዚህ ጊዜ ነው ትሪም ፋንክሽን በደንብ ጠቃሚ የሚሆነው እንጂ ለአንድ ዳታማ ችግር የለውም። ራሱ ፋይሉ ላይ ክሊክ በማድረግ የፋንክሽን ቦርዱ ላይ በመምጣት ስፔሶቹን በምንፈልገው መጠን መቀነስ እንችላለን። ከዛ ስንፈልግ ኢንተር ብለን የምንፈልገውን ቴክስት ማስቀመጥ እንችላለን። በዚህ ቪዲዮ ጥሩ ነገር እንደተጠቀማችሁ አምናለሁ። ቀጣይ ቪዲዮአችን እስከምንገናኝ መልካም ጊዜ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።